በ2018 የተለያዩ የሙያ ዘርፎች ወደ አይቲ ፊልድ ለመግባት ወይም ደግሞ አይቲ ዘርፍ ላይ ሆናችሁ በዋነኝነት ወደ ፉል ስታክ ዌብ ዴቨሎፕመንት ለመግባት የምታስቡ ሰዎች ይሄ ትክክለኛ ቪዲዮ ነው። ስለዚህ እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ይህን ቪዲዮ ለስድስት ዋና ዋና ክፍሎች ከፍለን እናያለን። በመጀመሪያው ፌዝ ላይ ስለ ፋውንዴሽኑን የምናወራበት ፌዝ ይሆናል። ፋውንዴሽን ፌዝ ላይ ምን ለምን ማወቅ እንደሚጠበቅባችሁ፣ ምን አይነት ቴክኖሎጂዎች እንዳሉ የምናይበት የመጀመሪያው ፌዛችን ይሆናል። ሁለተኛው ደግሞ የፍሮንት ኢንድ ፌዛችን ይሆናል። እዚህ ላይም የተለያዩ ቴክኖሎጂዎችን ልትጠቀሙ እንደምትችሉ ሁለተኛው ፌዝ ላይ የምናይበት ይሆናል። ሶስተኛው ፌዝ ደግሞ የባክ ኢንድ ፌዝ ነው። እዛም ላይ የተለያዩ የባክ ኢንድ ቴክኖሎጂዎችን እንጠቅሳለን። ከዛ መቀጠል አራተኛው ደግሞ የዴቭኦፕስ እና የክላውድ ፌዛችን ነው። እሱ ላይም እንዴት ነው ዌብሳይት ከሰራን በኋላ ዲፕሎይ የምናደርገው፣ ምን አይነት ቴክኖሎጂዎችን እንጠቀማለን የሚሉትን ነገሮች የምናነሳበት ፌዝ ነው። አምስተኛው ሴኩሪቲ ፌዝ ነው። እንዴት ነው ዌብሳይታችንን ሴኩር የምናደርገው፣ እንዴት ነው አታከሮች በቀላሉ አታክ እንዳያደርጉት ዌብሳይታችንን የምንጠብቀው የሚሉ ኮንሰፕቶችን የምናይበት ፌዛችን ነው ማለት ነው። ከዛ መቀጠል የመጨረሻውና ስድስተኛው ፌዛችን የፕሮጀክት ፌዝ ነው። እዛ ፌዝ ላይ ደግሞ ስራቸው አሪፍ የሆኑ ወደ ስራ ቅጥር መግባት የምታስቡ ከሆነ ወይም ደግሞ የራሳችሁን ካምፓኒ ማቋቋም የምትፈልጉ ከሆነ ምን አይነት ፕሮጀክቶች እንደ መነሻነት መስራት እንደምትችሉ የምናይበት ፌዝ ይሆናል ማለት ነው። ስለዚህ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንጀምር። የመጀመሪያው ፌዛችን እንደነገርኳችሁ ፋውንዴሽን ፌዝ ነው። ፋውንዴሽን ፌዝ ላይ በመጀመሪያ ለምንድን ነው የምትማሩት የሚለውን ነገር ማወቅ ይጠበቅባችኋል። ምክንያቱም ሊያሰለቻችሁ ወይም ደግሞ ሊያስጠላችሁ ይችላል በመሀልና መጀመሪያ መማር የምትፈልጉበትን ምክንያት ማስቀመጥ ይኖርባችኋል። ለምሳሌ ተቀጥሮ መስራት ከሆነ አሁን ካላችሁ ደሞዝ ላይ ደሞዛችሁን ከፍ ለማድረግ ከሆነ ወይም ደግሞ በራሳችሁ ድርጅት የመክፈት ሀሳብ ካላችሁ ያንን እንደ ጎል ማስቀመጥ ትችላላችሁ። ከዛ እሱን ባሰባችሁ ቁጥር አሁን ምንም አይነት ቻሌንጅ ቢገጥማችሁ የምታልፉበትን ነገር ይሰጣችኋል ማለት ነው። አንድ ጎል ማስቀመጥ የመጀመሪያው ነገር ነው። ከዛ መቀጠል ወደ ቴክኒካል ነገር ስንገባ ፋውንዴሽኑ ላይ የሚያስፈልጋችሁ ነገሮች ዌብሳይት እንዴት ነው የሚሰራው ወይም ደግሞ ዌብሳይት እንዴት ነው የሚሰራው፣ ሁለቱንም ኮንሰፕቶች ማወቅ ይጠበቅባችኋል። በመጀመሪያ እንዴት ነው ጉግል ላይ ሰርች ስናደርግ ዌብሳይት ወደኛ የሚመጣው፣ እንዴት ነው ዶሜን ኔም ሲስተሙ የሚሰራው፣ ኤችቲቲፒኤስ ምንድነው፣ ኤችቲቲፒ ምንድነው፣ እነዚህ አይነት ፕሮቶኮሎች እንዴት ነው የሚሰሩት የሚለውን ነገር ማወቅ ይጠበቅባችኋል ማለት ነው። ከዛ መቀጠል እንዴት ነው የሚሰራው፣ የተለያዩ ቴክኖሎጂዎችን ሁለተኛው ፌዝ ላይ ያነሳላችኋል። እነሱን ተጠቅማችሁ እንዴት ነው ዌብሳይት መስራት የሚችለው የሚለውን ነገር ማወቅ ይጠበቅባችኋል። ሁለተኛው ፌዝ ፍሮንት ኤንድ ፌዝ ነው። እዚህ ላይ ቅድም ያልኳችሁን ኖርማል ዩዘር ስታስመዘግቡ ሊሆን ይችላል። ማንኛውንም ዌብሳይት ፍሮንት ኤንድ ፔጁን ለመስራት የሚያገለግሏችሁን ቴክኖሎጂዎች የምታውቁበት የምትማሩበት፣ እንዴት ነው እነዛ ነገሮች የሚሰሩት፣ ዩአይ ምንድነው፣ ዩኤክስ ምንድነው። ዩአይ ማለት ዩዘር ኢንተርፌስ ነው። እንዴት ነው ኢንተርፌሱን ማሳመረው የሚለውን የሚያጠናልን ነው። ዩኤክስ ደግሞ ዩዘር ኤክስፒሪየንስ ማለት ነው። ለምሳሌ እንዴት ነው ዩዘር የለመደው ፍሎ ዩዘር በማያሰልች መንገድ እንዴት ነው ዩዘር የሚጠቀመው፣ ለዩዘር እንዴት ነው ቀላል ማድረገው የሚሉትን ኮንሰፕቶች የሚያጠና ነው ዩኤክስ ደግሞ ማለት ነው። እነዚህን የምትማሩበት ሁለተኛው ፌዝ ነው። ሌላ ደግሞ የተለያዩ ቴክኖሎጂዎች አሉ። ለምሳሌ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት፣ ሪያክት፣ አንጉላር፣ ቪው፣ ቡትስትራፕ፣ ቴልዊንድ በጣም ብዙ ናቸው። ስለዚህ ከነዚህ ውስጥ ዛሬ እኔ የመረጥኩላችሁን እነግራችኋለሁ። ግን አንድ እንድትወስዱ የምፈልገው ነገር ይሄ ብቸኛውና ዋነኛው መንገድ ነው ማለት አይደለም። ምክንያቱም ቴክኖሎጂ ነው። በጣም ብዙ አይነት ቴክኖሎጂ ፍሬምወርኮች፣ ላይብራሪዎች አሉ። ከነዚህ ውስጥ የፈለጋችሁትን ተጠቅማችሁ የምፈልጉትን አይነት ፕሮብሌም ሶልቭ እስካደረጋችሁ ድረስ የሚያገዳችሁ የለም። እኔ ግን ሰጀስት ማድረጋችሁን ዛሬ በዚህ ቪዲዮ ላይ የምናይ ይሆናል። ስለዚህ ፍሮንት ኤንድ ላይ ኤችቲኤምኤል መጀመሪያ ቀድማችሁ ተማሩ። ከዛ መቀጠል ሲኤስኤስ ተማሩ። ከዛ በኋላ ጃቫስክሪፕት፣ ከዛ በኋላ ሪያክት። አሁን ደግሞ በጣም ፖፑላር እየሆኑ የመጡ ያሉ ለትላልቅ ፕሮጀክት የምትጠቀሙበት ታይፕ ስክሪፕት የሚባል ፕሮግራሚንግ ላንጉዌጅ አለ። እሱንም ቼክ ማድረጋችሁ እንዳትረሱ። ከዛ በኋላ ኔክስት ጄስንም እንደዚሁ ቼክ ማድረጋችሁ እንዳትረሱ። እነዚህ በአሁን ሰዓት ላይ ሞስት ፖፑላር የሆኑና በጣም የሚጠቀሟቸው ቴክኖሎጂዎች ናቸው ማለት ነው። ሁለተኛውን ፌዝ በዚህ እናበቃለን ማለት ነው። ፍሮንት ኤንድ ዴቨሎፐር ሆናችሁ መቀጠል የምትፈልጉ ከሆነ እነዚህ እውቀቶች በቂ ናቸው። ግን ባክኤንድ ላይ የሆነ ማወቅ የሚጠበቅባችሁ ነገር አለ። ምክንያቱም ከባክኤንድ ዴቨሎፐሮች ጋር በጋራ የምትሰሩ ከሆነ እንዴት ነው ዳታ የሚልኩት፣ እንዴት ነው የሚቀበለው የሚለውን ነገር ለማወቅ የተወሰነ የባክኤንድ ኖሌጅ ሊኖራችሁ ይገባል። ግን ፍሮንት ኤንድ ዴቨሎፐር ሆኖ የመቀጠል ሀሳብ ካላችሁ እነዚህን ቴክኖሎጂዎች ላይ ፎከስ አድርጋችሁ መስራት ይኖርባችኋል ማለት ነው። ሁለተኛ እና ቀጣዩ ፌዝ የሚሆነው ደግሞ የባክኤንድ ፌዝ ነው። ባክኤንድ ዴቨሎፕመንት ቅድም እንደነገርኳችሁ የተለያዩ ሎጂኮችን ነው የሚሰራው ቢሃይንድ ዘ ሲንስ። ለምሳሌ ዩዘር ሬጂስተር ማድረግ ሊሆን ይችላል ወደ ዳታቤዝ፣ ዲሌት ለማድረግ ከዳታቤዝ ላይ
ያን ዩዘር ኤዲት ለማድረግ እንደዚህ አይነት ነገሮች በአጠቃላይ የሚሰራልን የባክኤንድ ፓርታችን ነው ማለት ነው። እዚህ ላይ ደግሞ የተለያዩ ቴክኖሎጂዎችን እንጠቀማለን እንደ ኖድ.ጄኤስ፣ ኤክስፕረስ፣ ፒኤችፒ፣ ጃቫ፣ ፓይተን እነዚህ መጠቀም ትችላላችሁ። የፈለጋችሁትን መጠቀም ትችላላችሁ እስከ ተመቻችሁ ድረስ ማለት ነው። ለዛሬ እኔ ሰጀስት ማድረጋችሁ ኖድ.ጄኤስ ነው። እዛ መጀመሪያ ፍሮንት ኤንድ ላይ ጃቫስክሪፕትን ስለተማራችሁ የኖድ.ጄኤስ ኮንሰፕት አዲስ አይሆንባችሁም፣ ግራ አትጋቡ። ለምሳሌ ፍሮንት ኤንድ ላይ ጃቫስክሪፕት ተምራችሁ ወደ ጃንጎ ለመግባት ካሰባችሁ ድጋሚ ፓይተንን ተምራችሁ ነው ወደ ጃንጎም ወደ ፍላስክ የምትሄዱት እና መጀመሪያ ግን ፍሮንት ኤንድ ላይ ጃቫስክሪፕትን ከተማራችሁ ጊዜ ላለመፍጀት ኖድ.ጄኤስን ብትማሩ ሪኮመንድ አደርጋችኋለሁ ማለት ነው። ዳታቤዝ ደግሞ ሁለት ፓርቶች አሉት፣ ነን ሪሌሽናል እና ሪሌሽናል ዳታቤዝ። ነን ሪሌሽናል ማለት በኖርማል በጄሰን ፎርማት ነው ዳታዎችን የምናስቀምጠው ዳታቤዛችን ላይ ማለት ነው። ሪሌሽናል ዳታቤዝ ላይ ከሆነ ግን በቴብል ፎርም ነው ዳታቤዛችን ላይ የምናስቀምጠው የዩዘሮችን ዳታ። ስለዚህ ነን ሪሌሽናል ዳታቤዝ ላይ የመስራት ሀሳብ ካላችሁ ፖፑላር የሆነው ሞንጎዲቢ የሚባል ቴክኖሎጂ አለ፣ እሱ መጠቀም ትችላላችሁ። ሪሌሽናል ላይ መስራት የምትፈልጉ ከሆነ ሲኩላይት፣ ማይስኩዌል፣ ፖስትግረስ እነዚህ አማራጮች አሉ። ከነዚህ ውስጥ እናንተ የተመቻችሁ መርጣችሁ መጠቀም ትችላላችሁ። አራተኛው የዴቮፕስ እና የክላውድ ፌዛችን ነው የሚሆነው። እዚህኛው ፌዝ ላይ የተለያዩ ቴክኖሎጂዎችን ሊጠቀሙ ይችላላችሁ። በዋነኝነት እዚህ ፌዝ ላይ ምንድነው የምታደርጉት? እናንተ ፍሮንቲንድም ባክኤንድም ሰራችሁ አይደል? ከሰራችሁ በኋላ የት ነው የምታስቀምጡ? የሆነ ቦታ ማስቀመጫ ሊኖራችሁ ይገባል። እዚህ ጋር ጊት እና ጊታብ የሚባል ኮንሰፕት አለ። ጊት ቨርዥን ኮንትሮለር ነው። ቨርዥን ኮንትሮለር ማለት ለምሳሌ ሄሎ ወርልድ የሚል አንድ ቴክስት ጻፋችሁ፣ ከዛ በመቀጠል ሄሎ አበበ የሚል ደግሞ ሌላ ቴክስት ጻፋችሁ። እናንተ እንደ ድንገት ፋይላችሁን ሎዝ ብታደርጉና የመጀመሪያውን ሄሎ ወርልድ የሚለውን ቨርዥን ማግኘት ከፈለጋችሁ ቨርዥን 1 ላይ ነው የምትሄዱት ማለት ነው። የዛ ሰዓት የመጀመሪያውን ቨርዥን ታገኙታላችሁ፣ ሄሎ ወርልድ የሚለው ማለት ነው። ለዚህ የሚጠቅማችሁ ጊት የሚባል ቴክኖሎጂ አለ። ጊት ደግሞ ከጊታብ ጋር ኮላቦሬት በማድረግ ጊታብ የሚባለው ዌብሳይት ላይ ፑሽ እንድታደርጉ ወይም ደግሞ እዛ ላይ በቀላሉ የምታስቀምጡበት መንገድ ስለተመቻቸ እሱ መጠቀም ትችላላችሁ። ሌላኛው ደግሞ ሰርች ሲደረግ ዌብሳይታችሁ እንዲመጣ ጎግል ላይ ከፈለጋችሁ ሆስቲንግ ወይም ደግሞ ዌብ ሆስቲንግ የሚባል ሌላ ኮንሰፕት ይመጣል ማለት ነው። እዚህ ጋር የተለያዩ ሆስቲንግ ሰርቪስ ፕሮቫይድ የሚያደርጉ የተለያዩ ካምፓኒዎች አሉ ውጭ ሀገር እንደነ ሆስቲንግ ጋር። በነፃ ከፈለጋችሁ ደግሞ ቨርሴል፣ ኔትሊፋይ፣ ሬንደር መጠቀም ትችላላችሁ። እኛ ሀገር ደግሞ የጋራ ሆስት የሚባል አለ። ሊንኩን ከታች ወይም ደግሞ ቴሌግራም ቻናላችን ላይ ያስቀምጥላችኋለሁ፣ ቼክ ማድረግ ትችላላችሁ። ሌላኛው እዚህ ላይ ዶከር እናያለን። ዶከር ምንድነው የሚጠቅማችሁ? በማንኛውም ኮምፒውተር ወይም ደግሞ በማንም ሰው ኮምፒውተር ላይ ቢሆን የእናንተ ሲስተም ክራሽ ሳያደርግ ወይም ደግሞ ምንም አይነት ኮዳችሁ ሳይጠፋ ወይም ደግሞ እናንተ ኮምፒውተር ላይ እንደሚሰራ ሌላ ሰው ወይም ደግሞ ሌሎች ጋር እንዲሰራ ከፈለጋችሁ ዶከር የሚባል ቴክኖሎጂ አለ። እዚህ ውስጥም ብዙ አይነት ኮንሰፕቶች አሉ። እሱን ደግሞ መማር ይጠበቅባችኋል ማለት ነው። ሌላኛው ክላውድ ላይ ማስቀመጥ ከፈለጋችሁ ፋይሎቻችሁን አማዞን ዌብ ሰርቪስ ወይም ደግሞ AWS የሚባል አለ፣ አዙር የሚባል አለ የማይክሮሶፍት። እነሱ ላይም ደግሞ የተለያዩ ፋይሎቻችሁን እዛ ላይ ያስቀምጣችሁ ከዛ ላይ አክሰስ እንዲደረግ ማድረግ ትችላላችሁ ማለት ነው። ሌላኛው አምስተኛው ፌዝ ስለ ሳይበር ሴኩሪቲ ማወቅ ይጠበቅባችኋል። ምክንያቱም የእናንተን ዌብሳይት ማንኛውም ዝም ብሎ ሃከር መጥቶ ሃክ እንዳያደርገው መሰረታዊ የሆነ የሳይበር ሴኩሪቲ እውቀት ሊኖራችሁ ይገባል። እንዴት ነው ዌብሳይታችሁን ከተለያዩ የሳይበር ጥቃቶች መከላከል እንዴት ነው የምንችለው የሚለውን ነገር ማወቅ ይጠበቅባችኋል። የተለያዩ ኮንሰፕቶች አሉ። ለዚህ ደግሞ እንዲረዳችሁ ዋስፕ ቶፕ 10 የሚባል ዌብሳይት አለ። እዛ ላይ በየአመቱ ቶፕ 10 የሆኑ ቨልነራቢሊቲዎች ሊስት ይደረጋሉ። እነዛን እያያችሁ የእናንተን ሲስተም ከነዛ ጥቃቶች መከላከል ትችላላችሁ ማለት ነው። ስለዚህ አምስተኛው ፌዝ አጠቃላይ ስለ ሴኩሪቲ፣ ስለ ዌብሳይታችሁ እንዴት ነው ሴኩር ማድረግ የምንችለው፣ እንዴት ነው ሴኩር የሆነ ኮድ የምጽፈው የሚለውን ነገር የምታውቁበት ፌዝ ይሆናል ማለት ነው። ለዛሬው የመጨረሻውና ስድስተኛው ፌዝ የፕሮጀክት ፌዛችን ነው የሚሆነው። ከዛ በፊት ግን ይህን ቻናል ሰብስክራይብ አድርጋችሁ አሁን ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ስድስተኛው ፌዝ ላይ መስራት ከምትችሏቸው ፕሮጀክቶች መካከል የመጀመሪያው ፖርትፎሊዮ ዌብሳይት ነው። ለራሳችሁ ፖርትፎሊዮ ዌብሳይት ስትሰሩ ፉል ስታክ የሆነ ያማከለ ለመስራት እንዲያመቻችሁ ምን ታደርጋላችሁ? ለእናንተ መጀመሪያ የአድሚን ዳሽቦርድ ወይም ደግሞ የራሳችሁ ዳሽቦርድ ሊኖራችሁና እዛ ዳሽቦርድ ላይ የፈለጋችሁትን ነገር በምትቀይሩ ሰዓት የእናንተ ዌብሳይት ላይ እንዲቀየር ማድረግ። ለምሳሌ አድ ፕሮጀክት የሚል ሴክሽን ሊኖር ይችላል። ከዛ አድ ፕሮጀክት ብላችሁ የፕሮጀክታችሁን ታይትል፣ ዲስክሪፕሽን ከዛ ፎቶዎች ወይም ሊንኮች ካስገባችሁ በኋላ ከዛ ኖርማል ዩዘር ገብቶ ወደ እናንተ ፕሮጀክት ፔጅ ሲሄድ የእናንተን ፕሮጀክቶች ሊስት አድርጋችሁ ፕሮጀክቶቻችሁን እንዲያ ዩዘር ማድረግ ትችላላችሁ። በቃ ዌብሳይታችሁ እናንተ በፈለጋችሁበት መንገድ ማኔጅ እንድታረጉ የሚጠቅማችሁን ዌብሳይት መስራት ትችላላችሁ። ይሄ የመጀመሪያው ኦፕሽን። ከዛ መቀጠል ደግሞ ኢኮሜርስ ዌብሳይት መስራት ትችላላችሁ። እሱ ላይ የተለያዩ ኮንሰፕቶችን ትማራላችሁ።
ለምሳሌ ዩዘር እንዴት ነው ሬጂስተር ማድረገው፣ እንዴት ነው ሎጊን ሲያደርግ ከዳታቤዙ ዳታ አምጥቼ አውተንቲኬት አድርጌ በስነ ስርዓት ማስገባው፣ እነዚህ የመሳሰሉ ኮንሰፕቶችን የምታውቁበት ስለሆነ ኢኮሜርስንም እንደ ሌላኛው አማራጭ መውሰድ ትችላላችሁ። ሌላኛው ደግሞ ስኩል ማኔጅመንት ሲስተም መስራት ትችላላችሁ። ለተለያዩ ትምህርት ቤቶች ለተማሪዎች ክፍያ ሊሆን ይችላል። ተማሪዎችን መመዝገብ፣ የተማሪዎችን አቴንዳንስ በኪውአር ኮድ እንዲሆን ማድረግ፣ እንደዚህ አይነት የተለያዩ ፕሮጀክቶችን መስራት ትችላላችሁ። እነዚህ ከብዙ በጥቂቱ እናንተ በአካባቢያችሁ ያለውን የተለያዩ ማንኛውንም በሶፍትዌር ሊፈታ የሚችል ፕሮብሌሞችን ሶልቭ ማድረግ ትችላላችሁ ማለት። እነዛም ፕሮብሌሞች ሶልቭ ካደረጋችሁ እናንተ በቃ ፕሮብሌም ሶልቨር ናችሁ ማለት። ዋናው ተማራችሁ፣ ከዛ አወቃችሁ፣ በቃ ከተማራችሁ በኋላ የሆነ ችግር ነው አይደል የምትፈቱት። እናንተ በአካባቢያችሁ ያለውን ችግር አናላይዝ አድርጋችሁ የትኛውንም አይነት ፕሮብሌም እስከፈታችሁ ድረስ ያ እንደ ፕሮጀክት ሊቆጠር ይችላል ማለት ነው። ለመቀጠር ካሰባችሁ ቢዝነስ ኦነሮች የሚጠይቋችሁ ያንን ነው። ምን አይነት ፕሮብሌም በዚህ ሶፍትዌር ሶልቭ አደረክ ነው። ስለዚህ በአካባቢያችሁ ያለውን ፕሮብሌም በሶፍትዌር ሶልቭ የሚደረግ ከሆነ ያንን ፕሮብሌም ሶልቭ አድርጉት። ከዛ በኋላ ሰላም ታገኛላችሁ። እንዲሁም ደግሞ ያንን ወደ ቢዝነስ ልቀይር ካላችሁ መቀየር ትችላላችሁ ማለት ነው። ስለዚህ ለዛሬ የነበረን ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ